ኦ ማይ ጋድ ለመጀመሪያ ጊዜ እንጀራ ጋገርኩኝ ዛሬ እና በቃ በጣም ፈርቼ ነበረ አበላሽዋለሁ ብዬ ቪዲዮ ምናምን ፈላልጌ ዩቲዩብ ላይ አይቼ ሰው ጠይቄ ምናምን ነበር የጋገርኩት። ይሄኛው የመጀመሪያ እንጀራዬ ነበረ። እንደ ኢትዮጵያ አይነት አሰፋፍ ነበር ያደረኩት ለመጋገር የሞከርኩት። አይ ቲንክ ብዙ ሰው እዚህ ሀገር ሲጋገር እንደ ክሬፕስ ነገር መሃል ላይ ያደርገውና ያዟዙረዋል ምጣዱን ወይ ደግሞ ያቺ እንትኗን እንጨት ነገሯን ተጠቅሞ ስፕሬድ ያደርጋል። እኔ ግን እንደ ኢትዮጵያ ነበር ያዞርኩት። ብቻ ለመጀመሪያ ጊዜ በጣም አሪፍ ነበር እንጀራዬ። ኦ ማይ ጋድ ዩ ጋይስ በጣም ነው ደስ ያለኝ። እና የመጀመሪያ እንጀራ ጋግሬያለሁ። ሙሉ ቪዲዮ ልሰራ አስቤ ነበር። ሳስበው ግን የመጀመሪያ ስለሆነ እየተለማመድኩበት ነውና የሚቀጥለውን ሜቢ ሙሉ ቪዲዮ ሰርቼ ዩቲዩብ ላይ ፖስት አደርገዋለሁ ብያለሁ። ሉክ አት ማይ እንጀራ ዩሲ ላወጣው አልኩኝና እዚህ ጋር ማለት ነው እርግጠኛ አልነበርኩም በደንብ እንደበሰለ እና ትንሽ ደግሞ ልጠብቀው ብዬ ከደንኩት እንደገና። ብቻ ግን በቃ እንደፈራሁት አይደለም። በጣም ብዙ ሰው ኮምፕሌን ስለሚያደርግ እዚህ እንጀራ ያወጣልንም እያለ ይበላሽብኛል ብዬ ነበር። ናቱ ባድ አሰፋፊን ብቻ ፕራክቲስ ሉክ አት ኢት በጣም አይኑ ራሱ እንዴት እንደሚያምር አይ ስዌር። አሰፋፍ ብቻ ነው በደንብ ያልቻልኩበት። ከጥግ ጀምሮ ባርጋችሁ የምታሰፉት ነገር አለ አይደለ? እሱ ነው ያልሆነልኝ። ግን ያው እንግዲህ በፕራክቲስ ደግሞ ይስተካከላል። እና እዚህ ጋር ደግሞ ምንድነው ማሰሻ ምናምን አይጠቀምም ዝም ብለሽ በጨው አርጌ ያሉኝ እና ዝም ብዬ በጨው አረኩኝ። እንደዚህ አርጌ ሁለተኛ ሳሰፋ ትንሽ አይ ቲንክ ይሻል ነበረ የሁለተኛ እንጀራዬ። ኤኒዌይስ ብቻ ለመጀመሪያ ጊዜ በጣም አሪፍ ነበረ። በቃ እንግዲህ ከገበያ እንጀራ ተገላግያለሁ ማለት ነው። ሰልችቶኝ ነበረ ሩቅ መንገድ እየሄዱ እንጀራ መግዛት። በዛ ላይ ደግሞ የገበያ እንጀራ እንደምታውቁት ነው ይቀላቀላል ምናምን ብዙም ሄልቲም አይደለም። እና ቤት መጋገሩ እንዴት አሪፍ ነገር መሰላችሁ። እና በጣም ነው ፈና ያረኩት ደግሞ አልከበደኝም ምናምን አላጨናነቀኝም። ብዙ ፕሮሰስ ግን አለው፣ በጣም ፕሮሰስ አለው። ያው አብሲት መጣሉ ማሳደሩ ምናምን። ግን አሪፍ ቪዲዮ አግኝቼ ዩቲዩብ ላይ ትንሽ ቃለል ያለ በጣም ብዙ ሰው በቃ ማይቀላቅለው ነገር የለም። አምቦ ኃይል አለ አንድ ሰው ደግሞ ገብስ ምናምን ይጨምራሉ። እና ይሄ በጣም ሲምፕል የሆነ ሜተድ ነው የተጠቀምኩት። እና የልጅቷን ሜቢ አዶን ነው እንዴት አድርጌ ሊንኩን ሼር እንደማረግላችሁ አላቅም። ብቻ ግን በጣም ቀላል አገጋገር ነበረ ያየሁትና የተጠቀምኩት። በጣም አሪፍ ነበር። እና እናንተም ገዝታችሁ ከምትበሉ እንጀራ ጋግሩ ቤት። አይ ስዌር ለእኔ ከወጣልኝ መቼም ለእናንተ ይወጣላችኋል። ለነገሩ ባለሙያ ነኝ ባይዘወይ በሙያ አልታማም። እንጀራ ግን ይከብደኝ ነበረ። እየተለማመድኩ ነው አሁን። ለመጀመሪያ እንዴት አያችሁት? ኮሜንት ላይ ጻፉልኝ እስቲ ባለሙያ በሉኝ።